አንደኛ ዓመታችንን ስናከብር ለቤተ ክርስቲያን አስታውሳለሁ። እዛኛው አዳራሽ እዚች ጠረጴዛ ዳርና ዳር ትቀመጣለች። ለሱ መቀየሪያ የሚሆን አበባ ነበር የሰጠነው። ልጆች ነበርንና ገና ያው ተማሪዎች 8ኛ ክፍል 9ኛ ክፍል 7ኛም 6ኛም ነበር። በመካከላችን ያው እንደዚህ አይነት እድሜ አለ ማለት ነው። ክብር ለኢየሱስ ይሁን። ዛሬ ደግሞ እግዚአብሔር ረድቶን በውጭ ሀገር ያሉ ከኛ ጋር አብረው ያደጉ በውጭ ሀገር ያሉ ወንድሞቻችን አሉ፣ አዲስ አበባ ያሉ እንዲሁም በዚህ በአርባ ምንጭ ያሉ ከኛ ጋር ለመሳተፍ ፈቃደኛ በመሆን ደስተኛ ሆነው ይህንን ስጦታ ከዚህ በጣም እድለኛ የሚያደርገን የሳውንድ ሲስተም እንግዲህ ወቅት መሆኑ የዛሬ ሻማ 41 ብቻ ነበር የሚሆነውና አሳስቦን ነበር የቀየው። አሁን ደግሞ የሳውንድ ሲስተም መጣ። እድለኛ ነን። ሌላ ወጪ ከምናደርግ እንደምታዩት እስካሁን በአንድ ልብስ ነን መቀየር እንፈልጋለን መቀየሪያ። ነገር ግን ከዚህ ቀደም ስናከብር ዶሮ እናርዳለን፣ ፍየል እናርዳለን፣ ሽርሽር እንሄዳለን። ግን ደግሞ አሁን ወቅታዊ የሆነ ወሳኝ የሆነ ጉዳይ ስለሆነ ወደዛ ትኩረት ማድረግ ስላለብን ስጦታችንን በዛ መልኩ ሌላ የሚበላው የሚጠጣውን ትተን ሻማ በማብራትና በዳቦ እናሳልፋለን። መልእክታችን በዝማሬ የምናስተላልፈው ለጉባኤው በአግባቡ መድረስ አለበት የሚለው ነገር በእኛ ውስጥ ትልቅ በልባችን ትልቅ ቦታ ስፍራ ስለያዘ ይህንን ከኛ ጋር ሊተባበሩ በውጭ ያሉትን ሁሉ ደስተኛ ሆነው እንግዲህ ለቤተ ክርስቲያን 50 ሺህ ብር በጥሬ ገንዘብ ይሰጣል። ያሳደገን በብዙ ልጆችን በመስጠት ይገባዋል። እግዚአብሔር